ሁሉንም ፈጻሚ እሱ ነው። መጀመሪያም እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እከድከ ሰይጣን በቅድመ ዛቲ እመየ ቅድስት ቤተ ክርስቲያን። ይህንን አሁን የምንናገረውን እንግዲህ እኔ ስሜ አዳነ ካሳው እባላለሁ። ቤተ ክርስቲያን ያወጣችልኝ ወልደ ብርሃን እባላለሁ። የተወለድኩበት ደብረ ሃይማኖት ገረገራ ነው። ለዚህም ቅድም ስለተናገራችሁት ሙቶ የተነሳ ማን ነው እንረዳ በላችሁ ተናግራችኋል። ቅድምም ሰጥቻችኋለሁ፣ አሁንም እደግመዋለሁ። አዎ እግዚአብሔር በሚመሰክረው የሞተ ማንሳት ልማዱ ነው። አልዓዛርን ከሞት አስነስቶ 40 ዓመት እንዲያስተምር አድርጎታል። የዚህ አምላክ እኔንም እንዲሁ ከሞት የሰው ልጅ የሚማርበት ወይም ፍዳ የሚያገኝበትን መንግስት ወይን ቤት ጣቢያ ያበጃል። እግዚአብሔርም ደግሞ ሲኦልን ገሃነመ እሳትን መንግስተ ሰማያትን አስቀምጧል። እንደዚሁም በሙሉ 70 ዓመተ ምህረት ቅድም እንደነገርኳችሁ በሕልሜ ኢየሩሳሌም ወሰደኝ። ኢየሩሳሌም ወስዶ በኢየሩሳሌም ያለችውን አቅጣጫዋን አሳይቶ ኋላ አልገባሁም። በሩ ዘበኛው አትገባም አለኝ። ለምንድን ነው ብለው የኢትዮጵያ ሰዎች እምነት አጉድለዋል፣ ቅርስ ሽጠዋል፣ እነሱ አይገቡም ይለኛል። እኔ ሁሉ የለውም ያልኩት አንተ ኢትዮጵያ አይደለ ይለኛል። አሁን አልኩት ኢትዮጵያ ሲሆን አይገባም ማለት ይከለክለኛል። ኋላ ገለጥ አድርጎ እናንተ የምትሸጧቸው ታቦት ነው የምትሏቸው፣ እኛ ክብረ ቅዱሳን ነው የምንላቸው እያቸው ብሎ ከፍቶን በሯን ከፍቶ እያቸውልህ ይለኛል። ከነዚህ ማን ጎደለ የማን ጎደለ ይለኛል። የጎደለም የለም የእናንተ በረከት ጎደለ እንጂ እነሱማ ይኸው እንደምታያቸው ከክብራቸው ጠጋቸው አልተቀነሰባቸውም። እኛ ቅዱሳን ነው እናንተ ታቦት ትሏቸው አላቸው። በይ ነው አለ። ደግሞ ቀና ብሎ ይችን እሳ እንደ ፀሐይ የምታበራ ከሁሉ የተለየ ይለኛል። ሴት ነው ያለኝ። ስሟን አልነገር ኧረ አላውቃትም ያልኩት እንደሆነ ይችማ የዓለም መድኃኒት ወላዲተ አምላክ ማርያምን የምትባለው ይለኛል። እዚያ ወዲያ እሷ መታ አለንበት መታ ወግድ ይገባል አለች። ድሪቶ ነው ለብሻ አልተጠየፈችኝም። ከዚያ በኋላ ገብቼ ስለ አንተ የሚመጣው ዘመን እንዴት ነው አለኝ። አላውቅም ያልኩት እንደው የሚመጣው ዘመን አስቸጋሪ ብሎ የነገሬ በግንቦት 21 ሙሉ 70 ነው። በ71 ዓመተ ምህረት ታኅሳስ 18 የቀኑ አልፎ የሌሊቱ ሲመጣ ዓርብ ነው። ወዲያው መልአከ ሞት ፊት የቆመ እናቴ ትፈጫለች። እናቴ እየፈጨች መጣና ቆመ። መልአከ ሞት ያለ ጊዜ ፈራው። ሞት ያስፈራል። ተንቀጠቀጥ። ስሙንም አልነገረኝ። ከዚያ በኋላ ተለፍልፌ እንዲያ ብዬ ወድቄ ቀረው። በዚያው ይዞኝ ቀጥታ ሲኦል ሄድኩኝ። ሲኦል ወንጀለኛ ፖሊስ እያጣደፈ ይዞት እንደሚሄደው እያጣደፈ ሲኦል ወሰደኝ። ከሲኦል ስደርስ አፌ አይናገርም፣ ጆሮዬ ይሰማል፣ ዓይኔ ያያል። ከዚያ በኋላ ሲኦል ያለውን ከዚያ በያየው ጊዜ ፈራው፣ ተንቀጠቀጥኩኝ። አዎ መድረሻም መሸጎጫም አጣው። ያንን ሁሉ አድርጌ ያንን ሁሉ ሳደርግ እንደገና ደግሞ የእሱን አሳይቶ በአንድ ክፍል ይዞኝ ይሄዳል። አንድ ክፍል የወሰደኝ እንደው ሸም ተሸክሞ ሸሙ ላይ ራሱ አይወርድም፣ እሳት ይነዳል፣ አይበርድም። ይሄ እኒህ ደግሞ የምታያቸው የሰው ገንዘብ ምለው ክደው የበሉ ሸሙም አይወርድም፣ እሳቱም አይበርድም፣ ዘላለም ሲቃጠሉ ይኖራሉ። ይህን ያየው እንድትናገር እንድትመሰከር ብሎ ሶስተኛ ደግሞ ወደ ሶስተኛ ወደ ያደረገኛል። ወደ ምስራቅ ተመለስ ይለኛል። ወደ ምስራቅ ስዞር ሙጭቅና ብርሃን ናት፣ በዓለም ትበራለች። ያቺ ብርሃን ያየው ጊዜ ፍርሃቱ እንቅጥቅጡ ይለቀኛል። በዚያ ላይ ያየ ጊዜ ሁሉ ጸጋቸው ብዙ የሆነ በአራት አይነትን አሳየኝ። እኒያን ሁሉ አሳይቶ እኒህ ቅዱሳን ናቸው። ይቺ ቦታም ሄዶም ገነት ናት። የሚመገቡት ይህም ብሎ የሚመገቡት ግን እኔ ጓጉቼ ይሰጠኛል ስል ነፍጎኝ ሙጭቅና ሰጠኝ። ዛሬ ያለው መዓዛው ሽታው አፌ ላይ አለ። ይህን አሳይቶ ካበቃ በኋላ ይሄ አያልቅም። ኋላ ሶስተኛ ወደ አንድ ቦታ ጉሩም ቦታ ሰደደኝ። ያን ሁሉ አፌ አይናገርም። ወደ ቦታ ስሄድ አንድ ቦታ ስሄድ ደግሞ እያስደስ ፍርሃት አደረብኝ። ወርቅ መንበር ላይ የተቀመጠ ንጉሥ ነው። ትምህርተ የወርቅ መስቀል እንዲህ አድርጎ ይዟል። ከዚያ ላይ እንዳለው እኔ ፈራው፣ ተንቀጠቀጥኩኝ። ዘአነ ንገረ በቃለ እግቤ እዴ ለሌ ይነግረ በፀሐይ አስፋዬ መራከ ብርሃነ ሁሉን ዓለም ሕይወት ጽዋ አዲ ለዮ ብሎ ይነግራል።
ይሄንን ዝም ብዬ አሰማለሁ፣ አፌም አልተከፈተ። ኋላ ይሄን አጨረሰ። ሶስት ይሄን ተናገረ። በኋላ በይ ቋንቋ ታስተምራለህ፣ ወደ ዓለም ትላለህ፣ ያየውን ትናገራለህ አለኝ። ኋላ አፌ ተከፈተ። እንኳን ይሄንን ምን ላስተምር ምን ስልጣን አለኝ? አማርኛ ቋንቋ ማላውቅ ያልኩት እንደው ፈቃዴ ነው። ቋንቋውን የምገልጠው እኔ ነኝ። ግን ይሄንን ሄደህ በዓለም ነው በዓለም ትሄድ ይስቁብሃል፣ ይሳለቁብሃል። ንጉሥ ነው ብለህ አትፍራው። የምታስተምረውም አያት ይቻት ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን ኦርቶዶክስ ተዋህዶ ቅድስት ቤተክርስቲያን ድንግል ማርያም አዚያ የተረፈ የለም። ግን ወደ ሄዳለህ ይጠሉሃል፣ ያሳድዱሃል፣ ይገድሉሃል። ንጉሥም አትፍራ ብሎ ወደ ዓለም ላከኝ። እዚያ ወደ ዓለም ሲለከኝ ዘመዶቼ እናቴ እያለቀሱ ወደ ቤት አለ። ወዲያው ቅዱስ ጊዮርጊስ ነው ቤቱን ቀዶ እግሩን እዚያ ላይ አድርጎ ያንን ስጋው ደግሞ አቀብሎኝ ተመልሶ አረገ ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብዬ ነው የተነሳሁት። ከዚያ ተነሳሁ በኋላ ዘአይሁ እምረ ነገር በቃል ይድገው መጽሐፈ አንግበ ይርልሎ ሀቢሊ አልማሲሰ ረያህ አንወጹ መጻይ ከሀጉረቸ ከእንግረ በባይል እለ ይነጽው ስማከ ወበይከ ብዬ በዚያው ቋንቋ አሁን እኮ ቅዱስ ጊዮርጊስ መጥቶ ስጋው ደሙን አቀብሎኝ አረገ። አሁን በአሁን ፈረሱ አይከብዳችሁም ብዬ በዚህ ላይ ነው። ይሄ ነው እንግዲህ ቋንቋው ይሄ ነው፣ ቋንቋው ይሄ ነው፣ የቀረው ይሄ ነው። ይሄንን አዎ ይሄው 47 ዓመት ሁሉ እየዞርኩ ማስተምርበት ይሄ ነው። አዎ ስለዚህ አሁንም የማፍርበት አይደለሁም። በዛሬው ሰዓት ሙቶ የተነሳው ማን ነው ብሎ የሚጠራጠር ይንጣ። እናንተ በቪዲዮ ቀርታችኋል፣ በአይናችሁ አይታችኋል። እንደናንተ በአይኑ አይቶ ወላ ጤንጤው ወላ ጆባው ወላ ምንቴው ንጉሱን ተጠራጣሪ ይንጣ፣ እንደናንተ ይጠይቀኝ። ይሄንን ነው። በሲኦል ያለው ማን ነው? ያልተጠመቁ ናቸው። መሐመድ ምን አድርጎኛል አላውቀው፣ ቦታውን አላውቀው። የእሱን ግብር ግን አልተጠመኩም፣ ስላልተጠመኩ ነው እንዲህ አልኩ እያለ ይሁዲ ያሳየኝ እየጠቀሰ እሱ ነው እንጂ ሀጂያጀ ምን አለኝ ያለማ አላውቀው እንኳን ሀጂያጀ እና ይሄ ነው። ይሄንን እንግዲህ አይታችሁ እናንተ የምመኑበት ሌላም አሳመኑበት። እማያምን አዎ ያምን ያው ነግሬዋለሁ። እኔም ነገ ሟች ነኝ። እስከዚያው ድረስ እየተናገርኩ መሞት ነው የተሰጠኝን። ያለ ተዋህዶ ምንም የመንግሥተ ሰማያት አትገኝም። በሃይማኖት የማፍር አይደለም። ሐዋርያትም አላፈሩበትም። ባለምዶ ሲመሰክሩ እውነትን ተናግረዋል። እኔም ያችን እውነቷን አባቶቼ ይዘው የቆዩኝን ደግሞ በራእይም አሳየኝ። በግልጽ ምሮ ሲኦል ገብቻለሁ። ይንጣ ይጠይቀኝ። እናንተም ይኸው እያያችሁኝ ነው። ነገ ደግሞ አፈር ነኝ። ይህንን አይቻለሁ። ሙቼም ተነስቻለሁ። ለተጠራጣሪው ዘመን አዎ ለሚጠራጠር አልዓዛርን ያስነሳ አምላክ አስነስቶኛል። እንደገና ደግሞ ወንጌልን በምን አስተማርክ እንዳትሉኝ የበላምን አህያ አናግሮኛል። በምን ተናገረ እንዳትሉኝ ወሳይና ማርያም እያለ ድንጎችን አስነስቶ ያናገረ አምላክ አናግሮኛል። እኔ ጨዋ ነኝ፣ ገበሬ ነኝ፣ አልተማርኩም። ይህንን በዓለም አስተማራለሁ። የተጠመቀ ይድናል፣ ያልተጠመቀ ይደየናል። የምታስተምረው ኦርቶዶክስ እናንተ ነው። ኦርቶዶክስ ተዋህዶ ሃይማኖት ቅድስት ድንግል ማርያም ቤተ ክርስቲያን ናት። ከዚያ የተረፈ የለውም የሚለውን ተሰጥቻለሁ። እዚያ አንስቶ ወደ አሁን እስታምን 47 ዓመት ይኸው በዓለም እየዞርኩ ምስክሬን ሰጥቻለሁ። በሰው ላይ ያለው ችግር በራሱ የመጣው ኃጢአት ንጉስም ይሆን ጳጳስም ይሆን የተፈጠረ ሁሉ በምንሰራው ኃጢአት የመጣብን አደጋ ችግር እንዳያገኘን እባካችሁ ንስሐ ግቡ። መንግሥተ ሰማይ ቀርባለች። ሰው ሞተ በኋላ ንስሐ የለውም። ሳለን ንስሐ እንግባ። የተፈጠርነው ሁሉ እግዚአብሔር አሐቲ ቅድስት ቤተክርስቲያን የምትሰበስበን አሐቲ ቤተክርስቲያን አንድ ያደረጋት እግዚአብሔር ፍቅር ናት እና ያለ ፍቅር እግዚአብሔር አይገኝም። ያለ ተዋህዶ ያለ ድንግል ማርያም ያለ ሥጋው ደግሞ መንግሥተ ሰማያት አይወረስም። ያለ ጥምቀት አይወረስም። ይበላቸው የሚለውን ቃል ሀዚያ ሲኦልንና ገነትን አይቼ ሲኦል ያሉት ቅዱሳን የቆረቡ የተጠመቁ በሥጋው ደግሞ የገቡ በንስሐ የገቡ ናቸው። በወንጌል አምነው ቤተክርስቲያን ዛሬም ቤተክርስቲያን የሚያገለግሉ ለነዳይ የሚሰጡ ለደካሞች የሚረዱ ለቤተክርስቲያን ማነጫ የሚሰጡ መንግሥተ ሰማያት አሉ፣ ገነት አሉ። እኛ ደግሞ ለራሳቸው ሆዳቸውን ብቻ የሚመኩ ሆዳቸውን የሚያጠጉ ለሆዳቸው የሚመኩ ገሃነመ እሳት ተባለው ሲኦል ገብተዋል። ሲኦል የገቡት ኋላ ደግሞ ገሃነመ እሳት ይጠብቃቸዋል። እኒህ ያልተጠመቁ እና አምላከ ሆዱ በሆዳቸው የሚገዙ እንደ ይሁዳ በገንዘብ ወንድማቸውን አገራቸውን ሃይማኖታቸውን የሚሸጡ እኒህ ሲኦል አሉ። ኋላም ገሃነመ እሳት ይጠብቃቸዋል። ሄይ ተመለሱ። ንጉሥ ይሁን ምንም ይሁን ንስሐ ግቡ መንግሥተ ሰማይ ቀርባለች እያልኩኝ በይቸው አቅሜ በይቸው አንደበቴ በሰጠኝ እናገራለሁ። አደራ ይሄ ለገሌ አይደለም፣ ለአንድ ሰው ልጅ ነው። የአንድ ሰው ልጅ ነን።
ቅድም የአዳም ልጅ ሆይ ወብዙ ብዙ ተባዙ ባለው ሞልተናል። እንደገና ደግሞ በኃጢአታችን 7256 ጠፍተናል። ኋላ ደግሞ የሰው ዘር እንዳይጠፋ ብሎ ኖህን አትርፏል። የኖህ ልጆች 3 ናቸው፣ እስተ ሚስቶቻቸው እስተ 8 ናቸው። ለነዚህ እንደገና ብዙ ተባዙ ላለው ቃል ተገንተናል። የስምና የመልክ ነው እንጂ አንድ ሰው የኖህ ልጆች ነን፣ ጥፋት የዳንነን የአንዲት የእግዚአብሔር ነን፣ አንዲት ቤተክርስቲያን ልጆች ነን። ክርስቶስም ወደ ዓለም ሲመጣ ሰላም ለኩልክሙ ሰላም ይዤ መጥቻለሁ አለ እንጂ ግፋትን፣ ኩራትን፣ ዘረኝነትን አላመጣም። የዚህ ሁሉ ባለቤት እግዚአብሔር ንስሐ ግቡ እያላችሁ ነው። ሰማይና ምድር የፈጠረ ዝናብን የሚያዘንብ አምላክ የሚመግበን አምላክ ንስሐ ግቡ፣ ንስሐ ግቡ። ሁለተኛ አልሰቀልም። አዋጁን በሐዋርያት አስተላልፌያለሁ። በዚህ በሐዋርያት በኦርቶዶክስ ተዋሕዶ ሃይማኖት በጳጳስ ያሸጋገርኩትን ቃል የማትሰሙ ከሆነ ወዮላችሁ፣ ሲኦል ትገባላችሁ። ከዚያ ወዲያ ገሃነመ እሳት ይጠብቃችኋል። በጳጳስ ተመክራችሁ ንስሐ ገብታችሁ ሥጋው ደሙን ተቀብላችሁ የምትቆዩ መንግሥተ ሰማያት በሯን ከፍታ ትጠብቃችኋለች እያለ እግዚአብሔር ተናግሯል። እኔ አይደለሁም፣ ቅድምም በሰው ላይ ነው እንጂ እኔ አቅም የለኝም፣ አልተማርኩም፣ አላውቅም፣ ድውይ ነኝ፣ ደካማ ነኝ፣ ኃጢአተኛ ነኝ። በእኔ ግን ኃጢአተኞችን ይቅር ሊል የመጣ አምላክ ነውና አሁንም ተመለሱ። ጳጳሱም አደራህን አትልቀቅ አደራ ብሎሃል። አዎ በጎችን ጠብቅ ብሎሃል። በጎቹ ቀበሮ በላቸው፣ ተኩላ በላቸው፣ ወጥተው ቀሩ። ጳጳስም ቢሆን በስልጣን እንዳትወቀስ፣ በያዝከው ስልጣን ከንቱ እንዳትወቅ አስተምር፣ ንገር። አዎ እንደ አባቶች ሰማይ ተቀበል፣ አረማውያንን አጥምቅ፣ አስተምር ብሎሃል። አደራውን ለቃችኋል። አረ ፎቅ አይረባቸውም፣ አረ ሰው ነው የሚበልጠው። አደራ ጠብቁ እንዳትወቀሱ። መንግስትም አዎ ዘረኝነት እያደረግ አገር አጥፍተሃል። ነገ አንተ በላይ እግዚአብሔር አለ። ቀኑን ቢሰጥ ለንስሐ ቢሰጥ የኖርኩ አይምሰልህ፣ የገዛው አይምሰልህ፣ የተሾምኩ አይምሰልህ። እንዲሁ አሁን ነገ ይጠብቃል። ዘላለም የሚኖረው እግዚአብሔር ነው። የሚሾም የሚሽር የሚገድል የሚያድን እሱ ነው። እሱ የሁሉ በላይ ነው። አይሞትም አለ። እኛም እንዳንሞት በእሱ ስም ተጠርተናል። መንግሥተ ሰማያት ትጠብቀናለች። አይዞ ክርስቲያን፣ አይዞ ተዋህዶ፣ መንግሥተ ሰማያት ትቀርባለች። ጻድቃን ሰማዕታትም ይህን ዓለም ጥለው የማታልፈውን መንግሥተ ሰማያት አግኝተዋል። እንዲህ እንድታገኝ በምድር ያለውን ንስሐ ግባ። ሳትሞት፣ ሳትያዝ፣ ሳትጨበጥ ወጥመድ ሳትገባ ንስሐ ግባ። ያንተ ጥበብ ያንተ መሳሪያ አድንም። የሚያድንን ንስሐ ገብተህ ሥጋው ደሙን ተቀብለህ መሞት ያድንሃል። አቅድሙ ስንቀክሙ ተጠንቀቁ። አዳም መሬት አንተ ወትገብ ውስተ መሬት። አዳም ሆይ መሬት ነበርክና ወደ መሬት አለ። ኋላም ተንሳኤ አለህ ብሏል። ተንሳኤን የሁለተኛውን ተንሳኤ እንድናገኝ የመጀመሪያው ሞት እረፍት ነው፣ የኋለኛው ሕይወት ነው። ይህ እንድታገኝ አደራ ብዬ በዓለም አስተላልፋለሁ። ለፍጡራን ለሚንቀሳቀስ ፈረንጅም፣ መስኮብም፣ እንግሊዝም፣ ጀርመንም፣ አረብም ሁሉም ያለህ እንደ ሰው ሁሉ የተንቀሳቀስ ሁሉ ንስሐ ግባ። ያለ ተዋህዶ አትድንም። ያንተ ሃይማኖት አድንም። አሁንም አትድንም። ነገ አመድ ቅድሚያ ንስሐ ግባ እያልኩኝ ለወገኔ ለሁሉም ለአንድ ሰው ልጆች ለኖህ ልጆች ለአዳም ልጆች አስተላልፋለሁ። አደራ ነው። ይህን ተናግሬያለሁ። አደራ ቻለሁ። ይዘህ ቆይ፣ ተጠንቀቅ፣ ተዘጋጅ። ይህ ዓለም ላንተ አይሆንም። ለነ ላሊበላ ለነ ምራነ ክርስቶስ ለገዦችም አልሆነም። እነሱ ግን ተጠንቅቀው ተዘጋጅተው ሄደዋል። አሁን መንግሥተ ሰማያት ነው። ሁለተኛ በዚህ ዓለም ኃላፊ እንጂ ዓለም ከተፈጠረ ዘመን ከተቆጠረ 7517 ዓመተ ምህረት የነበሩ ንግሥታት በዓለም ያሉ የሉም። ሄደዋል። በይሃለም በራስ የምትመካ በሀብት የምትመካ አይረብሃም፣ አይጠቅምህም። በገንዘብ ተመክተህ ሃይማኖት የይሁዳ ድር እንዳይደርስብህ፣ የአርዮስ፣ የሰባልዮስ፣ የመቅደሊዮስ፣ የነስጥሮስ፣ የከሃዲ ድል እንዳይደርስህ ተጠንቀቅ። ንስሐ ገባ እያልኩ ለገኔ ለወገኔ አላልኩም፣ ለእህቴ ለወንድሜ ለአባቴ ለአጎቴ አላልኩም፣ ለተዘመደ ለፈረንጁም ሁሉ ወገነን አንድነን ንስሐ ግባ፣ መንግሥተ ሰማያት ግባ እያልኩ ለዓለም አስተላልፋለሁ። አዚያ በኋላ ሰሚ ለይስማ ጆሮ ያለው ይስማ።